ዴቭን ከአደይ ለመለያየትማ በደንብ ነው ማግዝሽ ፍቅርዬ። ያቺ አደይ የምትባል ምስኪን ለዴቭ አትገባውም። የኔ ውድ እኔም እኮ ለዛ ነው አንቺን ያማከርኩሽ። ዴቭ ከኔ ውጭ ሌላ የማን ሊሆን ይችላል? ግን ቆይ ቤዛ፣ አንቺ ባቡሬ ለሊን ሲያገባት ዝም ብለሽ ተውሻቸው? እንዴት ተዋቸዋለሁ? የትናንትና ሰርጋቸው እኮ ለእኔ የሲኦል ቀኔ ነበር። ለሊ ያለቀሰች እስካላየኋት ድረስ መቼም ነው አርፌ የማልቀመጠው። ባቡሬን ቀምቼ አሳብዳታለሁ። እዚህ መንገድ ላይ ደግሞ ማንን ያየሁት? ባካችሁ ምን እያሴራችሁ ነው እናንተ? አንቺ ደግሞ ማን ጠራሽና ነው አፍሽን የምትከፍቺው? አሁን ከዚህ ጥፊ። ማንን ነው ጥፊ ከዚህ ብለሽ የምታባረሪ? እባክሽ በአንድ ቤት እየኖርን ጥፊ እስቲ አይከብድሽም? አንቺ ቀበጥ፣ ቆይ መቼ ነው ስነስርዓት የምትማዱ? አንቺ ደግሞ ትናንትና ሙሽሮቹን ለመለየት ስታሴሪ እንደነበረ ሰምቻለሁ። ሁለት እባቦች። አፍሽን ዝጊ እንጂ አንቺ የሰው ባል ቀሚ። ልቀቀት! ልቀቀት! እንዴ አንቺ ፍቅር ምን እያደረግሻት ነው? ልቀቂ! ደወለች። ሄሎ ለልዬ፣ ገጀ ነው? ቆይ ይህንን ላንቺ ማን ነገረሽ? አደይ ሩታ በድጋሚ ጥለኸኝ የምትሄድ ከሆነ ራሴን አጠፋለሁ ስትልም ዶክተሩን እያጨናነቀችው ትገኛለች። ዶክተር ኢዩኤልም እባክሽ ሩታ እኔንም ችግር ውስጥ አታስገብኝ፣ መኖር ካለብኝ ላንቺ እኖራለሁኝ እያለም ሊያጽናናት ቢሞክርም ነገር ግን እሷ አሁን አንተ የምታፈቅራትን ልጅ ትተክ እኔን እሺ ትለኛለህ፣ እናም ከኔ ጋር በፍቅር ትኖራለህ ትለው ነበረ። ዶክተሩ ምንም እንኳን ለሩታ ምንም አይነት ስሜት ባይኖረውም ነገር ግን እሷን ለማሳመን የግዴታ ከእሷ ጋር መሆን እንዳለበት እየተሰማው ይገኛል። ስለ አደይ ማሰቡን አቁሞ ከሩታ ጋር ቢሆን እጅግ በጣም ደስ የሚል ሁኔታ ነበረ። ነገር ግን እሱ ስለ አደይ በፍጹም ማቆም ስላልቻለ የሩታን ፍቅር መቀበል አስቸግሮታል። እሷ ደግሞ ማንም ቢሆን እሱን እንዲነካብኝ አልፈልግም ትል ነበረ። እናም ሰበብ እየፈለገች በተደጋጋሚ ቢሮ መሄዱን ተያይዘው ትገኛለች። በሌላ በኩል ደግሞ ዳይመንድና ኩኩሻ ናቸው። ዳይመንድ እንግዲህ ኩኩሻን ከጸብ ይልቅ አሁን ወደ ፍቅር መንገድ እያመራ ይገኛል። እሱም የሰርጉ ቀን እጅግ በጣም አምሮብሽ ነበረ፣ እናም ውብ ሆነሽ ነበር። የዛን ቀን የለበሽው ቀሚስ አንቺ ውበትሽ እንዲወጣ አድርጎታል እያለም ሊሰክሳት ቢሞክርም ነገር ግን እሷ አንተ እኔን አንቺ አፈር ብለህ ከመሳደብ ውጪ የማድነቅ ስሜት ከመች ጀምሮ ነው የመጣው ትለዋለች። ታዲያ ዳይመንድም ቀሚስ ለብሺ እንደምታምሪ እየነገርኩሽ ነው፣ ነገር ግን አሁን አፈር መምሰልሽን ተያይዘሽዋል እዚህ ጎዳና ላይ ስትይ፣ እናም ከቀሚስ ውጪ ስትለብሺ ምን ያክል እንደምትደብሪ እየነገርኩሽ ነው ይላት ነበረ። ታዲያ ለምን እንደዚህ እባላለሁ የምትለዋ ኩኩሻ አሁንም አካኪ ዘራፍ በማለት ዳይመንድና እንደባደብ ስትልም ወደ ጸብ እየመራችው ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ይገነባታል የምትሉት ነገር ካለ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር ማድረጋችሁንም እንዳትረሱ። ዛሬ ደግሞ ሰራተኛዋ አደይ ፊልምን ከባለፈው ፓርት እየቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሊዱ ፍቅርና ቤዛን እናንተ ሁለት የማትረቡ ሾካኮች የሌሊን ሰርግ ልትበጠብጧባት ነበረ፣ ነገር ግን አልተሳካላቸውም ስትልም ለማናደድ እየሞከረች ትገኝ ነበረ። ታዲያ ፍቅርና ቤዛም እቅዳቸው ስላልተሳካላቸው በሊዱ እጅግ በጣም ተናደውባት አንቺ ደግሞ ምን ይመለከትሻል ይሏት ነበረ። ሊዱም ባይመለከተኝስ እናንተ እስስቶች አሁን ደግሞ ምን አይነት ተንኮልና ሴራ እየጠነሰሳችሁ እንደሆነ ፈጣሪ ብቻ ነው የሚያውቀው ስትላቸውም እነሱ ደግሞ ለምን እንደዚህ ትይናለሽ በማለት ሊዱን ከግራና ከቀኝ ሆነው መሬት ላይ ጥለዋት እየደበደቧት ይገኙ ነበር።
በዚህ መካከል ሩታ ተከስታ ምንም እንኳን ጸብ ቢሆንም እህቷ ስለሆነች ለምንድነው የምትመቷት እያለችም እየተከላከለችላት ትገኛለች። ታዲያ ፍቅርም ቀና ብላ በማየት ሩታ አንቺ ደግሞ ይመለከትሻል ምን አገባሽ ብትላትም፣ ነገር ግን ሩታ አንቺ ውሻ እህትሽ እኮ ናት፣ ለምንድነው ከሌላ ሰው ጋር ተባብረሽ የምትቀጠቅጫት? አሁን ቀጥ የረዛ አትንኪያት በማለት ነበረ ሁለቱንም ገፈታትራ ሊዱን እያዳነቻት የምትገኘው። ፍቅርና ቤዛ እቅዳቸው ስላልተሳካላቸው አሁን ደግሞ ሌላ እቅድ ማውጣት አለብን ይሉ ነበረ። እንግዲህ ሁለተኛው እቅዳቸው የሚሆነው የለሊና የባቡሬ ስለከሸፈባቸው አሁን ላይ አደይና ዴቭን ማለያየት ነው። ታዲያ አሁንም ቤዛ አደይ እንዳትነሳ አድርጌ ነው የምሰባብራት። ለሊ እኔን እጅግ በጣም አናዳኛለች። አሁን ደግሞ በአደይ እበቀላታለሁ። አደይና ዴቭን ድጋሚ እንዳይታረቁ አድርገን እናለያያቸዋለን ትል ነበረ። ፍቅርም እሺ ቤዛ እንድታግዥኝ እፈልጋለሁ፣ ምክንያቱም ዴቭ የኔ ብቻ ነው የማንም ሰው ሲሆን ማየት አልችልም ትላለች። በእቅዳቸው መሰረት እንግዲህ አደይና ዴቭን ለማለያየት ስራቸውን ጀምረው ይገኛሉ። አደይና ዴቭ ምንም አይነት ነገር ሊለያየን አይችልም ቢሉም፣ ነገር ግን ካስካሁኑ ፈተናቸው የበለጠ ቤዛና ፍቅር አሁን ሌሎች እቅዶችን ይዘው መጥተው ይገኛሉ። ዳይመንድ ምንም እንኳን በተደጋጋሚ ኩኩሻን በፍቅር ሊቀርባት ቢሞክርም ነገር ግን እሷ ደግሞ በፍቅር አይን ማየት አልፈለገችም። ምክንያቱም ኩኩሻ አሁን ፍቅር የሚጫወትበት ጊዜ ላይ አይደለሁም ትል ነበረ። ታዲያ ዳይመንድን በተደጋጋሚ እየገፋቸው የምትገኘዋ ኩኩሻ አሁን ላይ እሱ ፍቅሩን ሊያሳያት ቢሞክርም ነገር ግን እሷ ደግሞ እንዳልገባው እያስመሰለች ዳይመንድን እየራቀችው ትገኛለች። ዳይመንድና ኩኩሻ እንግዲህ ከፍቅር ይልቅ ጸብ የሚያምርባቸው ሰዎች ናቸው። እናም ካልተደባደቡ እና ካልተናቸፉ ሁለቱም ቅሬታ ይሰማቸዋል። ሩታ አሁንም ዶክተሩን መለመኗን እንደቀጠለች ትገኛለች። ታዲያ ዶክተሩ ምንም እንኳን ለሩታ እንደማይሆናት ቢያቅም አሁን ደግሞ ከአጠገቧ ሆኖ መንከባከቡን እየመረጠ ይገኛል። ሩታም ከአጠገቤ ሆነ ለጊዜው ከሆነ የምትንከባከበኝ አሁኑኑ እራቀኝ፣ ከዚህ በላይ መጎዳት አልፈልግም፣ ከተጎዳሁ አይቀር አሁን ነው መጎዳት የምፈልገው፣ ነገር ግን የምፈልገውን ፍቅር እየሰጠኸኝ አብረኸኝ መሆን የምትችል ከሆነ አሁን እንደ ፍቅረኛ ተቀበለኝ ትለው ነበረ። ዶክተሩም አይ ሩታ እንደዛ አይሆንም፣ እኔ ልቤ ውስጥ ምን ያክል ሰው እንዳለ ነግሬሻለሁ፣ ከዛ በላይ ደግሞ አንቺን ላፈቅርሽና ልንከባከብሽ አልችልም፣ እባክሽ እኔንም ተረጂኝ፣ ፍቅር በልመና አይሆንም ይል ነበረ። ስለ ገጀራው ለሊ እንዳትሰማ የምትለዋ አደይ አሁን ለሊ ሁሉንም ነገር አውቃና ሰምታ ትገኛለች። ታዲያ ለሊ ወደ አደይ ስልክ በመደወል ስለ ገጀራው ሁሉንም ነገር እንደሰማች እናም ደግሞ ኢንስፔክተሩ ገጀራውን ፈልጎ እንደመጣ እየነገረቻት ትገኝ ነበረ። አደይም ይህንን ጥፋት ለመደባበቅ እባክሽ ለልዬ ኢንስፔክተሩ የመጣው እሱን ፈልጎ አይደለም፣ ቆይ ደግሞ ላንቺ ይህንን ሁሉ ነገር የነገረሽ ማን ነው እያለችም እየጠየቀቻት በነበረበት ሰዓት ከየት መጣክ ሳይባል በድንገት ኢንስፔክተሩ ከፊታቸው ተከሰተ። አሁን ላይ ስለ ገጀራው አይደለም የምናወራው ብላ ተጠቀጥቅ ይሆን ወይስ ደግሞ አንተ ገጀራውን ፈልገህ እንደመጣህ ለለሊ እየነገርኳት ነው በማለት ኢንስፔክተሩን ታሳምነ ይሆን? እንግዲህ እሱን በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።